አንድ ማንነቱ ያልታወቀ ሰው የጸጥታ ኃይሎች ዩኒፎርም በለበሱና በታጠቁ ሰዎች አንገቱ ሲቀላ የሚያሳይ ተንቀሳቃሽ ምስል በማውጣቱን ተከትሎ ብዙዎች ቁጣቸውን በመግለጽ ላይ ይገኛሉ። በደቡብ ኦሮሚያ በዚህ ወር ውስጥ መፈጸሙን የተነገረለት ያሳቃቂ ድርጊት ብዙዎችን በሐዘን አንገት አስደፍተዋል። አንድ የመከላከያ ሰራዊት ልብስ የለበሰ ወታደራዊ ሟችን በአሳዛኝ መልኩ ገዝግዞ አንገቱን ሲቀላ የሚያሳይ ተንቀሳቃሽ ምስል ከፍተኛ ቁጣን ቀስቅሷል። ሰውየው አንገቱን ከመቀላቱ በፊት እጅግ በጣም ከመደብደቡ የተነሳ ራሱን የሳተ ሲሆን አንገቱ የቀሉት የመከላከያ ዩኒፎርም ለባሾች ከቀሉት በኋላ አስክሬኑን በቢላዋ ሲደበድቡ ታይተዋል። ይህ አሰቃቂ ግድያ ሲፈጸም ሌሎች የመከላከያ የደንብ ልብስ የለበሱ ወታደሮች ከቦ ሲመለከቱ ታይተዋል። ብዙዎች ቁጣቸውን እየገለጹ ሲሆን አያሌ ሰዎች በሀገሪቱና በመንግስት ተስፋ መቁረጣቸውን በመግለጽ ላይ ይገኛሉ። የገዳዮቹ ማንነት ለመለየት የተለያዩ አካላት በማህበራዊ ሚዲያ እያፈላለጉ ሲሆን ከመንግስት በኩል ይህ ዜና እስከተጠናከረበት ጊዜ ድረስ የተባለው ነገር የለም። ሰሞኑን በተመሳሳይ በመንግስት የሚደገፈው የፋኖ ታጣቂዎች በኦሮሚያ ክልል የገደሉትን ሰው አንገት ቆርጦ በአማራ ክልል በአደባባይ ሲያሳዩ የተቀረጸ ተንቀሳቃሽ ምስል ማውጣቱ አይዘነጋም። በተመሳሳይ ወታደራዊ ደንብ ልብስ የለበሱ ሰዎች ሰውን እያቃጠሉ ፎቶ ሲነሱ የሚያሳይ ምስል ይፋ መሆኑን ተከትሎ የመንግስት ኃይሎችና ግብረ አበሩ ፋኖ በዜጎች ላይ እያደረሱ ያሉት ዘግናኝ ግድያዎች የጦር ወንጀል የሚስተካከል መሆናቸውን የህግ ባለሙያዎች ገልጸዋል። የፋኖ ታጣቂዎች ከዚህ በፊትም በወሎ ሰላማዊ ሰዎች ከመኪና ላይ አውርዶ ሲረሽኑ የሚያሳይ ተንቀሳቃሽ ምስል ማውጣቱን ይታወሳል። በኔዘርላንድ ዘሄንግ ከተማና አካባቢው የሚኖሩ የኦሮሞ ተወላጆች በኦሮሞ ህዝብ ላይ እየደረሰ ያለውን እልቂት በመቃወም ሰልፍ ወጥተዋል። ሰልፈኞቹ በኦሮሞ ህዝብ ላይ እየደረሰ ያለውን እልቂት እንዲቆም የፋኖ ኃይሎች ከኦሮሚያ እንዲወጡና መንግስት በኦሮሚያ ላይ ያወጀውን ጦርነት እንዲያቆም ጠይቀዋል። ዓለም አቀፍ ማህበረሰቡ ለጉዳዩ ትኩረት በመስጠት ለችግሩ እልባት ለመስጠት የበኩሉን እንዲወጣ ጠይቀዋል። የኦሮሞ ህዝብ አንድነቱን አጠናክሮ ራሱን የመከላከል ህጋዊ መብት እንዳለው ጠቅሶ ሀገር ውስጥ ካለው የኦሮሞ ህዝብ ጎን እንዲቆም አረጋግጠዋል። በተመሳሳይ ዜና በኖርዌይ የሚገኙ የኦሮሞ ተወላጆች በኦስሎና ቤርገን ከተሞች የተቃውሞ ሰልፍ አደረጉ። በሁለቱ ከተሞች የሚገኙ የኦሮሞ ዲያስፖራ አባላት በመንግስት በተሰማራው በኦሮሞ ህዝብ ላይ ወንጀል እየፈጸመ ያለው የፋኖ ታጣቂዎችን አውግዘዋል። መንግስት በኦሮሚያ ላይ የከፈተውን ጦርነት በፍጥነት እንዲያቆምና የፋኖ ታጣቂዎች ከኦሮሚያ እንዲወጡ አሳስበዋል ሰልፈኞቹ።